ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ወንድሞች? ሰላም ናችሁ ወይ? ሰላማችሁ ይብዛ። ሁሉ አማን፣ ሁሉ ሰላም። ከትላንትና አካባቢ የሆነ ቪዲዮ ለቅቄላችሁ ነበር። 3 ነገራቶች የሰው ልጅ በራሱ በጣም ራሱን የሚያመሰግንበት ወይ ራሱ ለራሱ የሚመሰክርበት ነገር አለ ብያችሁ ነበር። ፍጹም ሆኖ ማለት ነው። ማለት ይሄም ደግሞ ሌላ ሰው ወይም የራሱ ጓደኛ ወይም ቤተሰቡ ወይም የሚቀርበው ሰው ስለ ራሱ ቢያወራ የተሻለ ነው በሚል አንድ ነገር እንትን ብያችሁ ነበር። ያ ምንድነው? እሱም ስለ ጥሩነቱ በሚመለከት እኔ ጥሩ ነኝ፣ እንደዚህ ደግ ነኝ፣ ሩህሩህ ነኝ፣ አዛኝ ነኝ በሚል ራሱን ያሞግሳል በሚል ክፍል አንድ እንትን ብያችሁ ነበር። አሁን ደግሞ ማጋራችሁ ደግሞ ቁንጅና እያንዳንዱ ሰው በራሱ ለራሱ ቆንጆ ነው በጣም የትኛውንም ሰው ጥቁር ይሁን ነጭ ይሁን አጭር ይሁን ረጅም ይሁን የትኛውም ሰው አካለ ስንኩላን ይሁን አካለ ሙሉ ይሁን የትኛውም ሰው በራሱ ለራሱ በጣም ቆንጆ ነው። ይሄንን ነገር ማንም ሊዘነጋው የማይገባ ሀቅ ማለት ነው። ትናንትና ነግሬያችኋለሁ። ጥሩ ነኝ ደግ ነኝ በሚል ወይም አዛኝ ነኝ የዋህ ነኝ በሚል ራሱ ለራሱ መመስከር እንደሚችል ማለት ነው። የዛሬው ደግሞ ቁንጅናን በሚመለከት ዓለም ላይ የትኛውንም ሰው ብታወዳድሩ ከሱ ጋር እሱን የሚደርስ እንደሌለ በራሱ ይናገራል ማለት ነው። እና የትኛውም ሰው እኔ እንደዚህ ነኝ እኔ ይሄ ነኝ በፍጹም በቁንጅና እኔን የሚያህል ሰው ዓለም ላይ የለም በሚል ነው ራሱን የሚያሳውቀው ማለት ነው። ስለዚህ የትኛውም ሰው ብትጠይቁት ወይም ራሱን ቢጠይቅ ከሱ በላይ ማንም ቆንጆ የለም። ይሄንን ሀቅ ማንም የሚክድ የለም ማለት ነው። ስለዚህ እያንዳንዳችን ራሳችን እንደምንወደው፣ ለራሳችን ጥሩ እንደምናስበው፣ ለራሳችን መልካም እንደምንመኝ፣ ለራሳችን ቆንጆ እንደሆንን ሁላ ለሰዎችም ይሄንን ነገር ማሰብ ወይም ይሄንን ነገር ማገናዘብ እንዳለብን ለማሳወቅ ፈልጌ ነው። ቀጣይ ፓርት ደግሞ ሌላ አንድ ይቀራል። እሱን ደግሞ ነገ አሳውቃቸዋለሁ ኢንሻአላህ። ግን የትኛውንም ሰው በደግነት ወይም በጥሩነት ራሱን የሚያህል የለም። በቁንጅና ወይም በመልክ በየትኛውም አቋም ራሱን የሚያህል የለም ማለት ነው። በእውቀትም ብትወስዱ እኔን የሚያህል እውቀት ያለው ሰው አለ ብሎ አይልም። ስለዚህ ብዙ ጊዜ ሰዎች የምንሸወደው በዚህ ነው። እኛ ብልጦችንን ከዛ ሰው በላይ አውቀናል፣ ከዛ ሰው በላይ እንትን እንላለን። በቃ በየትኛውም አጋጣሚ በርፍናም ሊሆን ይችላል። በየትኛውም አጋጣሚ እኔ ብልጥ ነኝ ብሎ እንጂ ሞኝ ነኝ ብሎ የሚል ሰው የለም። በቁንጅናም ብትወስዱት ያን ያህል ነው። ይሄን ይልላችሁ ፈልጌ ነው። ይሄን ቻናል ከወደዳችሁት ሰብስክራይብ አድርጉ። ይሄን ማድረጋችሁ